የኡማው ጆሮና አይን የሆነውን ሀሩን ሚዲያ ጎን በመቆም አጋርነታችንን እናሳይ። በሀገር ውስጥና በባህር ማዶ አሜሪካ በደራጀ ቦርድ የሚመራው ሀሩን ሚዲያ ለዘመናት ያለብንን የሚዲያ ክፍተት በመሙላትና አገልግሎት አድማሱን በማስፋት ተደራሽነቱን ከጊዜ ወደ ጊዜ እያሳደገ የሚገኝ ማንኛውንም አሳዛኝም ሆነ በጎ ዜናዎችን በመዘገብ በተለያዩ ክፍለ ዓለም ለምንገኝ ኢትዮጵያውያን ሙስሊሞች ሀገር ቤት ካለው ነባራዊ ሁኔታ ጋር የዕለት ተዕለት እንቅስቃሴዎችን እንድናውቅ አዌርነስ የሚፈጥር አለኝታችን ነው ብንል ማጋነን አይሆንም። ስለሆነም ይህንን ሚዲያ የመደገፍና የበለጠ እንዲሰራ ለማድረግ በማንኛውም መልኩ ከጎኑ የመቆም ኃላፊነቱ የሁላችንም ነው። በዚህም መሰረት ታላቅ የገቢ ማሰባሰቢያ ፈንድራይዚንግ መድረክ ተዘጋጅቷል። ካላንደሮን ማርክ በማድረግ የዚህ ውብና አስደሳች ምሽት ታዳሚ እንዲሆኑ ግብዣችን ነው። በዕለቱም የተለያዩ ጣፋጭ ምግቦችን እያጣጣሙ በቤተሰባዊ መሰናዶች፣ በሚዲያ ትዕይንቶችና በተጋባዥ እንግዶች ታጅቦ በአጠቃላይ ማኅበራዊ ትስስርን በሚፈጥሩ መሰናዶች ዕለቱን አብረውን እንዲያሳልፉ ቅድመ ዝግጅቱ ተጠናቋል። ልጆቼን ይዤ በመጣ ይመች ይሆን ብለው በፍጹም እንዳያስቡ ቤቢሲትና መጫወቻ ተዘጋጅቷል። ሲቦርቁ ያመሻሉ። መች ነው ቀኑ ካሉ ኖቨምበር 15 ሰዓቱ ከ3 ፒኤም ጀምሮ ቦታ ኮሌጅ ፓርክ ኮሚኒቲ ሴንተር፣ አድራሻው 5051 ፖርስ አቬኒው ኮሌጅ ፓርክ ሜሪላንድ 20740 መሆኑን እናሳውቃለን። ልብ ይበሉ፣ ከወዲሁ የመግቢያ ትኬቶችን ኦንላይን ከተለያዩ ኮሚኒቲ አስተባባሪዎችና የሀሩን ሚዲያ ሰፖርት ግሩፖች በመግዛት ቦታውን ሴኪዩር ማድረጉን እንዳይዘነጉ አክብሮታዊ መልእክታችን ነው። የሀሩን ሚዲያ ቦርድና ኢቨንት አስተባባሪዎች ሀሩን ሚዲያ ቀዳሚ የመረጃ ምንጭ። ሰላም አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ የሀሩን ሚዲያ ቤተሰቦች በዓለም ዙሪያ ሆናችሁ ፕሮግራማችንን የምትከታተሉን ሁሉ በያላችሁበት ሰላምታችን ይድረሳችሁ። የንፋስ ስልክ ላፍቶ ክፍለ ከተማ እስልምና ጉዳዮች ምክር ቤት እስከ ወረዳ ያለው ነባርና አዳዲስ የምክር ቤት አባላትን ያሳተፈ የምክክርና የምስጋና መድረክ አካሄደም። إن تطيعوا فريقا من الذين أوتوا الكتاب يردوكم بعد إيمانكم كافرين وكيف تكفرون وأنتم تتلى عليكم آيات الله وفيكم رسوله ومن يعتصم بالله فقد هدي إلى صراط مستقيم يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون واعتصموا بحبل الله جميعا ولا تفرقوا واذكروا نعمة الله عليكم إذ كنتم أعداء فألف بين قلوبكم فأصبحتم بنعمته إخوانا وكنتم على شفا حفرة من النار فأنقذكم منها كذلك يبين الله لكم آياته لعلكم تهتدون ولتكن منكم أمة يدعون إلى الخير ويأمرون بالمعروف وينهون عن المنكر وأولئك هم المفلحون ولا تكونوا كالذين تفرقوا واختلفوا من بعد ما جاءهم البينات وأولئك لهم عذاب عظيم يوم تبيض وجوه وتسود وجوه فأما الذين اسودت وجوههم أكفرتم بعد إيمانكم فذوقوا العذاب بما كنتم تكفرون وأما الذين ابيضت وجوههم ففي رحمة الله هم فيها خالدون
تلك آيات الله نتلوها عليك بالحق وما الله يريد ظلما للعالمين የንፋስ ስልክ ላፍቶ ክፍለ ከተማ እስልምና ጉዳዮች ምክር ቤት እስከ ወረዳ ያሉ ነባርና አዳዲስ ምክር ቤቶች አባላትን ያሳተፈ የምክክርና የምስጋና መድረክ ያካሄደው ጥቅምት 9 2018 ዓ.ም በክፍለ ከተማው የጽህፈት ቤት አዳራሽም ነው። በመድረኩ ላይም የአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት አመራሮች እንዲሁም የክፍለ ከተማና የወረዳ እስልምና ጉዳዮች ምክር ቤት አመራሮች እንዲሁም ሌሎች ጥሪ የተደረገላቸው እንግዶችና የቀድሞ የክፍለ ከተማ መጅሊስ አመራሮች ተገኝተዋል። መድረኩን በንግግር የከፈቱት የንፋስ ስልክ ላፍቶ ክፍለ ከተማ እስልምና ጉዳዮች ዋና ስራ አስፈጻሚ ኡስታዝ ኑሩ ደዊ ሽፋ እንዳሉትም ዛሬ ላይ ለመድረስ እንደ ተቋም ሆነ እንደ ሀገር ታሪካዊ ሁኔታ አሳልፈናል ያሉ ሲሆን 2017 ላይ በተከናወነው ሀገር አቀፍ የመጅሊስ ምርጫ ክፍለ ከተማውን ከውጤት በኋላ አመራር ለውጥ መደረጉንም በመድረኩ አንስተዋል። የክፍለ ከተማውን ሙስሊም ማህበረሰብ በቅንነት በታማኝነትና በፍትህ ሲመሩ የነበሩ እንዲሁም በአዲሱ ምርጫ በድጋሚ ያልተካተቱትን እስካሁን ድረስ በመዋቅር ውስጥ ለነበራቸው ቆይታና ለነበራቸው አገልጋይነት እንደ ተቋም በይፋ የምናመሰግንበትና ለአዲሶቹ በተለያየ እርከን ወደ አመራር ለመጡ አመራሮች ደግሞ ወደ ተቋሙ የእንኳን ደህና መጣችሁ እና በይፋ የተውቅ መድረክ የምናደርግበት ሲሆን በዚህ አጋጣሚ ለዚህ ለዛሬው ስኬት በየደረጃው ያላችሁ የመንግስት ባለድርሻ አካላት ባለፉት 3 ዓመታት ለነበራችሁ አብሮነትና ከጎናችን በመሆን ለዚህ ስኬት እንድንበቃ ላደረጋችሁልን የላቀ ድጋፍ ሳናመሰግን አናልፍም። በተለይ የንፋስ ስልክ ላፍቶ ክፍለ ከተማ የክፍለ ከተማው ስራ አስፈጻሚ እስከ ሙሉ የስራ ባልደረቦቻቸው፣ የክፍለ ከተማው የሰላምና ጸጥታ አስተዳደር ቢሮ፣ የክፍለ ከተማው የሰላምና ጸጥታ የሃይማኖት ጉዳዮች እሴት የዘርፉ አመራሮች እንዲሁም በ13ቱም ወረዳዎች ውስጥ የምትገኙ የየወረዳው የሰላምና ጸጥታና የየወረዳው የቀጠና ፖሊስ ጣቢያ አመራሮች ለዚህ ስኬት የከፈላችሁት ከፍተኛ የሆነ የአመራር ብቃትና አስተዋጽኦ እጅግ በጣም ከፍተኛ ነበርና በድጋሚ በንፋስ ስልክ ላፍቶ ክፍለ ከተማ እስልምና ጉዳዮች ምክር ቤት ስም ከፍ ያለ ምስጋናችንን ይድረሳችሁ ለማለት ወዳለሁኝ። ስላዳመጣችሁኝ አመሰግናለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። በመድረኩ ላይ መልእክት ያስተላለፉት የክፍለ ከተማው መጅሊስ ምክትል ስራ አስፈጻሚ ሼህ ሙባረክ መሐመድ በበኩላቸው አዳዲሶቹ አመራሮች የተጣለባቸውን አደራ ከፍተኛ መሆኑን በመረዳት በትጋት መስራት አለባቸውም ሲሉ መልእክት አስተላልፈዋል። መጅሊሳችን በህጋዊ መሰረት በአዋጅ ቁጥር 1207 ህዝባር 2012 ከጸናበት ማግስት ጀምሮ በነበሩት ዓመታት የመጀመሪያ ምዕራፍ የነበረው ጊዜያዊ መጅሊስ መዋቅር የመዘረጋት ሂደት መስጂድ ድረስ ወርዶ መጠናቀቁ ይታወቃል። የሽግግር ጊዜ መጠናቀቁን ተከትሎ መጅሊስ በ2017 ላይ በመጨረሻ ወራቶቹ በመላው ሀገሪቱ ላይ በተደረገው ምርጫ ላይ የቀጣይ 5 ዓመታት መጅሊሱን እንዲመሩ በህዝበ ሙስሊሙ የተመረጡ አመራሮች ወደ ኃላፊነት መጥተዋል። ይህ የመጅሊስ ምርጫ በአይነቱና በይዘቱ የመጀመሪያ የሆነ እና መላውን ሙስሊም ማህበረሰብ ያሳተፈ ታሪካዊ ምርጫ ነበር። ምናልባት እንደ ታሪክ አባቶቻችን እንደና ሀጂ ሙሐመድ ሳኒ ሀቢብ የሰሩት ታሪክ አንደኛውና የመጀመሪያው ታሪክ ቢሆንም ይሄኛው ደግሞ ህጋዊ አካል አግኝቶ መጅሊሱ መስረት የያዘበት እንደ ሀገሪቱ የህግ አካል ማለት ነው ሆኖ የተደራጀበት የተመሰረተበት በመሆኑ ታሪካዊ ምርጫ ታሪካዊ አደረጃጀት ያስብለዋል እና ይህ ምርጫ ሰላማዊ እና ሁሉን አሳታፊ የነበረ ከመሆኑም ባሻገር በሀገር አቀፍ ደረጃ ህዝበ ሙስሊሙን የዘመናት ጥያቄ ምላሽ ያገኘበት ወሳኝ ምዕራፍ ጭምር ነበረ። ምርጫችን በመስጂዳችን መሪዎቻችን በድምጻችን የሚለው ጽኑ ትግል መርህን በተግባር የተረጋገጠበትም ታሪካዊ ስኬት ሆኖ አልፈዋል።
እንደ ንፋስ ስልክ ላፍቶ ክፍለ ከተማ ህዝበ ሙስሊሙ በነቂስ ወጥተው መሪዎቹን መምረጡን ተከትሎ የክፍለ ከተማና የሁሉም ወረዳዎች የመጅልስ አዳዲስ አመራሮች እነሆ ኃላፊነቱን ተረክበው የአገልግሎት ዘመናቸውን አንድ ብለው ጀምረዋል። ከዚሁ ጋር በተያያዘ በክፍለ ከተማችን የነበረው ምርጫ ሰላማዊ እና ስኬታማ ሆኖ እንዲጠናቀቅ የመንግስት አስተዳደር አካላት እና የጸጥታ መዋቅሩ የነበረው አዎንታዊ ሚና እጅግ የጎላ እንደነበረ በሚገባ ይታወቃል። እናመሰግናለን። ከሁሉ አስቀድመን አላህን እንዳመሰገነው ሁሉ ለዚህ ስኬት ሱመ ከዛም ማለት ነው ይህንን የመንግስትን ማለት ነው የሁሉም መዋቅር ተሳትፎ እናመሰግናለን። እነዚህ አካላት በማህበረሰቡ አገልጋይ መሪውን በነፃነት እንዲመርጥ ያለመታከት ቀንና ማታ በመድከም አስፈላጊውን ይገዛ ሁሉ አድርገዋል። በመሆኑም ለተደረገልን ቀና ድጋፍ ሁሉ በክፍለ ከተማችን ሙስሊም ማህበረሰብ ስም እና በተቋማችን እስልምና ጉዳይ ስም የከበረ ምስጋናችን ደግመን እናቀርባለን፣ እናመሰግናለን። አዲሱ አመራር በቀጣይ ዓመታት በርካታ ስራዎች የሚጠብቁ ሲሆን የተጣለበት አደራ ከባድ እና ብዙ ልፋት የሚፈልግ ብዙም ውስብስብም የሆነ መስተካከያ ስራዎችን የሚፈልግ ከመሆኑ አንፃር ብዙ ትጋት ልፋት አሁንም ያስፈልጋል። በመሆኑም ተመራጮች ስኬታማ ስራ እንዲሰሩ ሁሉም ባለድርሻ አካላት የሚጠበቅባቸውን ቀና ድጋፍ አጠናክሮ እንዲቀጥሉ ከወዲሁ ለማስታወስ እንወዳለን። ተመራጮች በህዝቡ ምርጫ ወደ መጅልስ አመራርነት የመጣን ሁሉ የተጣለብን ኃላፊነት ክብደት በሚገባ ተረተን አላህንና መልእክተኛው ሰለላሁ ዐለይሂ ወሰለም ባዘዘን መልኩና አደራ ብለው ባስተላለፉልን መመሪያ መሰረት አማናችን በአግባቡ እንድንወጣ በአጽንኦት እናሳስባለን። ህዝባችን ስንመራ አንድነቱን የጠበቀ ስኬቱን ወደ ዳር ለማድረስ ይህንን የምርጫን ስኬት ወደ ዳር ለማድረስ በርተን ጠንክረን መስራት ይጠበቅብናል። የተጣለብን አማና ድምጽ ይሰማል ይመስለኛል። የተጣለብን አማና ከባድ ነው። ከባድ መሆኑን አላህ ሱብሓነሁ ወተዓላ ይገልጽልናል። ኢና አረድና አልአማነተ ዐለ ሰማዋት ወልአርድ ወልጅባል ፈአበይነ አን የሕሚልነሃ ወአሽፈቅነ ሚንሃ ወሐመለሃ ልኢንሳን ኢነሁ ካነ ዘሉመን ጀሁላ። እንግዲህ ይህ አማና በጣም ከባድ ከመሆኑ ማለት ነው አጠቃላይ አማናው ማለት ነው አላህ ሱብሓነሁ ወተዓላ በሁሉም ሰው ያሸከመው አማና አለ። ለየት ባለ መልኩ ግን በመሪነት ወደፊት የመጡ ሰዎች ላይ የተጣለው አማና በጣም ከባድ ነው። የኡማውን አማና የዚህን የዲን አማና መሸከም ማለት በአግባቡ ካልተወጡት ከባድ ስለሚሆን ነው እና አማናችን ለመወጣት ይህ የተሸከምነው አማና ኃላፊነት መሪነት ከሌሎች አማና ለየት ወይም ደግሞ ከሌሎች ኃላፊነት ለየት የሚያደርገው ምንድነው? አገልጋይነታችን ነው። ለአገልግሎት ለማገልገል ነው ወደዚህ የመጣ ነው። ረሱሉ ሰለላሁ ዐለይሂ ወሰለም ምንድነው ያሉት? ሰይዱል ቀውሚ ኻዲሙሁም፣ የሰዎቹ አለቃ ማለት ነው ካዲማቸው ነው አገልጋያቸው ነው አሉ። ይህ መርሃችን ነው ማለት ነው። ይህንን የአገልግሎት የኪድማ ስራን ለመስራት አላህ እንዲያግዘን አንድ የአላህ ተቅዋ ኢኽላስ ያስፈልጋል። ማንኛውም ስራ ዒባዳ ነው። ለኛ ቀን ከሌሊት የምንተገበረው ስራ ዒባዳ ነው። ማንኛውም ዒባዳ ደግሞ ኢኽላስ ይፈልጋል። ኢኽላስ አላህ ይስጠን። በኢኽላስ በቅንነትና በታማኝነት እንድንወጣ
አደራ ይላለሁ። አላህ ስብሓነሁ ወተዓላ እንዲያግዘን መርህ ላይ ቆመን ህዝባችን አማክረን ዓሊሞችን አማክረን ሹራ ላይ የተመሰረተ መርህ አካሄድ መሄድ አለብን። የህዝባችን አንድነት መጠበቅ መቻል አለብን። ህዝባችን ከኛ ብዙ ይጠይቃል፣ ብዙ ይፈልጋል። የመጅልሳችን ገጽታ ህዝባችን ዘንድ ያማረ አድርገን ማሳየት መቻል አለብን። ህዝባችን በአጠቃላይ ህዝበ ሙስሊሙ ይህንን መጅልሳችን መዋቅራችን የራሱ አድርጎ እንዲያየው እንዲመለከተው የሚችለውን አስተዋጽኦ እንዲያደርግ ከጎኑ እንዲቆም እንዲደግፍ እኛም ማለት ነው የዚህ መጅልስ ተቋምን ለህዝቡ የቆመ መሆንንና እንደውም ማለት ነው ለዲን الاسلام የቆመ መሆኑን የተዋበና ያማራ የሆነ ማለት ነው ስራ ማሳየት ይጠበቅብናል። ከህዝባችን ታማኝነት ልናገኝ ይገባናል። ከላይ እስከታች ያለው የመጅልስ አመራር ከማህበረሰባችን ጋር እጅና ጓንት ሆነን ካልሰራን ስኬታማ ልንሆን ስለማንችል ከህዝባችን ጋር ተዋይተን ችግሮችን ቀርፈን በአንድነት ህዝባችን ወደ ተሻለ ስኬት በዲንም በማህበራዊም እንዲሁም ማለት ነው በሌሎችም ማለት ነው ዘርፎች ስኬታማ ስራ መስራት ይጠበቅብናል። እና ሌላው እንደ መጅልስ ቅድማ ተሰጥቶ መሰራት ያለባቸው ከላይኛው አመራር የሚወርድልን እና ስልጠናውም የሚሰጥበት የሚሆን ሆኖ ነገር ግን እንደ ወረዳ ከመጅልሱ ማለት ነው ከክፍለ ከተማ መጅልስ ስር ያለን ማለት ነው ወረዳዎች ሁሉ ተግተን ተመካክረን አቅጣጫ በሚሰጥበት አቅጣጫ ላይ ማለት ነው ጠንክረን መስራት ይጠበቅብናል። ነብዩ ሰለላሁ ዐለይሂ ወሰለም ይህ ኃላፊነት ከባድ ስለመሆኑ ኩልኩም ራኢን ወኩልኩም መስኡሉን አን ረዕየቲሂ ብሎናል። ተጠያቂ እንደሆን ረሱሉ በግልጽ ገልጾልናል ማለት ነው። ሁላችሁም እረኞች ናችሁ፣ በእረኝነታችሁ ደግሞ ተጠያቂ ናችሁ ብሎናል። ይህንን እረኝነታችን እንድንወጣ ተግተን መስራት ይጠበቅብናል። በመጨረሻም ይህ የዛሬው መድረካችን የክፍለ ከተማና የወረዳ መጅልስ አዲስ ተመራጭ አመራሮችን የምናስተዋውቅበትና ለዓመታት ማህበረሰቡን በቅንነትና በትጋት ሲያገለግሉ የነበሩትን የምናመሰግንበትና በይፋ መዋቅሩ ስራውን የምናስጀምርበት መድረክ ነውና መልካም ቆይታ እንዲሆንልን ከልብ እመኛለሁ። አመሰግናለሁ። ወቢላሂ ተዓላ ተውፊቅ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። በንፋስ ስልክ ላፍቶ ክፍለ ከተማ ሰላምና ጸጥታ አስተዳደር ጽህፈት ቤት ሃይማኖትና ሴት ዘርፍ ኃላፊ የሆኑት አቶ ደጀን ግርማ የዘንድሮ ምርጫ ከሀገር ድሎች ጋር የተገኘበት መንገድን ፍጹም ሰላማዊነቱ አስደሳች እንደነበረም ገልጸዋል። ሁላችሁም በዛሬ ቀን የለፋችሁበትን የቆየንበትን የለፋንበትን እናንተም ተጨነቃችሁበትን እኛም ከእናንተ ጎን ሆነን የተጨነቅንበትን ምርጫው በሰላም ተተጋግሮ አንደኛ ኢትዮጵያ ሀገራችን በልማት ጎዳና እየበለጸገች ባለችበት ማግስት ትልቁ የህዳሴ ግድባችን ባስመረቅንበት ማግስት ይህንን ጉባኤ በማድረጋችሁ እጥፍ ድርብ ደስታና ኃላፊነት እንዳለባችሁ ይሰማኛል። ይህ ማለት ለምና ማለት ከትርጉሙ ሰላም ማለት ነው። ሰላም ማለት ነው። ሰላማችሁን ለማስጠበቅ ያልቆፈራችሁ ያልሄዳችሁበት መንገድ የለም። ወንድሞች እንተዋወቃለን። በክፍለ ከተማ ውስጥ ያሉትን መስጊዶችን አውቃለሁ፣ ኮሚቴዎችን እመራለሁ። አዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ዋና ስራ አስኪያጅ የሆነው አጅር ጀማል በበኩላቸው በምርጫው ጅማሮ ሂደት ላይ ከፍተኛ ስጋት እንደነበር አንስተው ሙስሊሙ ማህበረሰብ ከመንግስት ጋር በመቀናጀት አስደናቂ ስራ ሰርቷል ብለዋል። ይህ ውጤት እንዲመጣም ከቀድሞ አባላቶቻችን የጀመረ ሲሆን ስኬታችንን ሁሉ ያቀናው ፈጣሪያችን አላህ በመሆኑ ምስጋናችንን የላቀ ነው ሲሉ ተናግረዋል። ምርጫ ሲጀመር በጣም ብዙ ስጋቶች ነበሩ። ሀቂቃ ቀደም ወንድም ደረጃ ያነሳው ነበረ። እንደ ምክር ቤት ይህንን ምርጫ ስንጀምር እንደ አዲስ አበባ የቱ ጋር ችግር ይገጥመን ይሆን፣ የት መስጂድ ላይ ሰዎች ይጨቃጨቁ ይሆን የሚል የራሱ የስጋት ግምገማ አድርጎ ነበር። በዛ ሂደት ውስጥ
ንፋስ ስልክ እንደ ክፍለ ከተማ በግልጽ የምነግራችሁ የስጋት ቀጠና ብለን ያየናቸው መስጂዶች አሉ፣ ምርጫ ሂደቱ ውስጥ ማለት ነው። ያ ነገር የትም ቦታ ኮሽ ሳይል ሙስሊሙ ማህበረሰብ በነቂስ ወጥቶ መስጂዶቹን ሰላም ጠብቆ ከሰላምና ጸጥታ ተቋማት ጋር ተቀናጅቶ ምርጫው በሚፈልገው መንገድ ማለት ነው ሙስሊሙ ማህበረሰብ በሚፈልገው መንገድ እንዲጠናቀቅ ተደርጓል። በዚህ ጊዜ ደግሞ በጣም ጥንቃቄ ማድረግ ያለብን እኛ ፈልገን ሐቂቃ በእኛ ብርታት የሆነ አይደለም። አላህ ሱብሓነሁ ወተዓላ ውስጣችን ያለውን መሻት የብዙ ወንድሞችን ከዚህ በፊት ከነ ሀጂ መሐመድ ሳኔ ሀቢብ አላህ ይርሐማቸውና ከነሱ ጊዜ ጀምሮ ላለፉት 10 ምናምን ዓመታት ደግሞ የብዙ ወንድሞች ትግል ውጤት ነውና በዚህ ጊዜ እኛ እንዲያደረግን ብለን ከመኩራራት ወጥተን ወደ አላህ ሱብሓነሁ ወተዓላ የምንመለስበት ጊዜ ነው ማለት ነው። ለነፍሳችን እስትግፋር እየጠየቅን አላህን ሱብሓነሁ ወተዓላ እያመሰገን አሁን ምንድነው እኛ የምንሰራው የሚሉ ነገሮች ላይ በደንብ ፎከስ ማድረግ ይፈልጋልና ከዛ አንጻር ሁላችሁም የተቀበላችሁት አማና ኃላፊነት ትልቅ ነው። የአማናን ጉዳይ ቅድም ተከበሩ ሸኾች አንስተዋል። ሌሎችም በዛው ልክ እንትን ነው። እኔ ብዙ በዛ ጉዳይ ላይ የምጨምረው ነገር የለም። ጊዜው ግን እንዲሁ አሁን ቅድም በተጠቀሰው ልክ የኃላፊነት የተሰጠንን የዘርፍ እንትን ሳናውቅ የምንቀጥልበት ጊዜ አይደለም ማለት ነው። ይሄ የሹመት ጉዳይ ወይ እከሌ እዚህ ጋር ሁንልኝ ብሎ ያለ ጉዳይ አይደለም። ሙስሊሙ ማህበረሰብ ነው በመስጂድ ደረጃ ይመረጣችሁ። ማህበረሰቡም ይጠይቃቸዋል፣ አላህም ሱብሓነሁ ወተዓላ ይጠይቃቸዋል። ተቋምም ደግሞ እንደ ተቋም ኡስታዝ ሺሃቡዲን ሲመረጥ ከናንተው ነው ከመስጂድ ተነስቶ ማዕከል ደረጃ ያለው እዛ ቦታ እንዲሆን የፈቀዳችሁት እናንተ ናችሁ። የፈቀዳችሁት ደግሞ ወደታች እንዲጠይቃችሁ ነው። ያልሰራ ሰው አይቀጥልም። የአላህ ተጠያቂነት እንዳለ የማህበረሰቡ ጠያቂነት እንዳለ የተቋም አሰራርም የሚሰፍንበት 5 ዓመት ይሆናል በአላህ ፈቃድና ከዛ አንጻር በደንብ ባጭሩ መታጠቅ ያስፈልጋል። ይሄን ስል ሁሉም ነገር ተሟልቷል፣ ሁሉም ነገር ገር በገር ነው ማለት አይደለም። ላለፉት 3 ዓመታት የሄድንባቸው መንገዶች ሐቂቃ የወረዳ መጅሊስ የሚባል ነገር እኮ የሌለበት ነገር ላይ ተመስርቶ ስራዎቹ ሲሰሩ የነበሩ የክፍለ ከተማ መጅሊስ በጣም ብርቅ የሆነበት ኮልፌ አብዛኛው ሙስሊም የሚኖርበት ክፍለ ከተማ ወረዳ የክፍለ ከተማ ቢሮ ሲከፈት ነው ያውቃሉ። ለ10 ምናምን ዓመት ያልተከፈተ ቢሮ ነው በመጋዝ ቆርጠን ድር ያደረበት በቆርቆሮ ያለ ማለት ነው። በቆርቆሮ 10 ምናምን ዓመት ፕላስቲክ ወንበር የተሰባበረ የተከመረበት በኔ እጅ ከፍቼ ገብቻለሁ። የሚያስረክብ ሰውም ጠፍቶ ማለት ነው። ቢሮ ውስጥ ምንም ነገር የሌለ አቧራ ሲባል ይሄ ኖርማል አቧራ አይደለም። እንዲህ የሚወርድ አቧራ የሚቦን ሳይሆን የሚወርድ ማለት ነው። የሚጠረግ ኮልፌን ነው የምላችሁ። ከዛ ተነስተን ምርጫ እንዲኖር በአላህ ፈቃድ ተደርጓል። በምርጫው ሂደት ደግሞ ማህበረሰቡ የመረጣቸው ሰዎች ወደፊት መጥተዋል። አሁን ለመስራት ምቹ ሁኔታ የምንፈጥረው እኛው ነን ማለት ነው። በወረዳ በመስጂድ ደረጃ ያለ ወደ ላይ የምንጠባበቅ ነው። ከፍተኛ ምክር ቤቱ ምንም አያደርግም ማለት አይደለም። ትልቁ ኃላፊነት አማናው ማህበረሰቡን የመምራት ሪሶርሶችን የመፍጠር ኃላፊነት እኛው እናንተ ላይ ነው ያለውና አላህ ሱብሓነሁ ወተዓላ ብርታቱን ይስጠን የሚል ለማንሳት ነው። ጀዛኩሙላሁ ኸይረን። በመድረኩ ላይ መልእክት ያስተላለፉት የከፍተኛ ምክር ቤቱ የስራ አስፈጻሚ አባልና የወረዳና ክፍለ ከተማ ምክር ቤቶች ማስተባበሪያ ዘርፍ ተጠሪ ኡስታዝ ኢንጂነር ጋሊ አባቦር በበኩላቸው የተቀበልነው አማና ተጠያቂነት ያለበት መሆኑን አስታውሰው በዚህም ክፍለ ከተማው ላይ ሰፊ ማህበረሰብና በርካታ ጥያቄ እንዳለው አስታውሰው ይህን ጥያቄም ለመመለስ አንድነት እና ጠንካራ ስራ ወሳኝ ነው ብለዋል። አላህ ሱብሓነሁ ወተዓላ ቁርአን ውስጥ ምን ይላል? አላህ ሱብሓነሁ ወተዓላ ያዛችኋል አለ አንቱአዱል አማናቲ ኢላ አህሊሃ፣ አማናዎችን የተሸከማችሁትን አደራ በአግባቡ ለቦታው እንድታደርሱ ለባለቤቱ እንድታደርሱ አላህ ያዛችኋል ይላል። ሁላችንም የተሸከምነው የህዝቡን ኃላፊነት ነው፣ አማና ነው። ህዝብን መምራት የሆነ ተቋምን መምራት የሚሆን እንደዛውም ደግሞ የህዝቡን ኃላፊነትን መሸከም ትልቅ አማና ነው። ይሄ አማና ደግሞ ነገ ቂያማ ቀን ሁላችንም እንጠየቃለን። ነቢያችን አለይሂ ሰላቱ ሰላም እንዳሉ ኩልኩም ራዒን ወኩልኩም መስኡሉን አን ረዕየቲሂ አሉ። ሁላችሁም ጠባቂዎች ናችሁ፣ እረኞች ናችሁ፣ ከሚጠብቁት ነገር ደግሞ ሁላችሁም ተጠያቂዎች ናችሁ አሉ። እያንዳንዱ ኃላፊነት ትልቁ ብቻም አይደለም፣ በየደረጃው የሰው ልጅ ይጠየቃል።
አልኢማሙ ራዒን ወመስኡሉን አን ኢማሙ አጠቃላይ መሪም ይሁን የመስጂድ ኢማምም ይሁን በክፍለ ከተማም በወረዳም እስከ ላይም ድረስ ያለው ሰው ህዝቡን የሚመራ ሰው ጠባቂ ነው፣ ኃላፊ ነው። ከሚጠብቀው ነገር ደግሞ አላህ ሱብሓነሁ ወተዓላ ነገ ይጠይቀዋል አሉ። አጠቃላይ ህዝብን መምራት ሲታዩ ምንድነው ዋና መጀመሪያ መያዝ ያለብን ኃላፊነት እንደሆነ አማና እንደሆነ አላህ ሱብሓነሁ ወተዓላ ያሸከመን መስኡልያ እንደሆነ ማወቅ ይኖርብናል። ይሄ መስኡልያ ደግሞ አካውንታቢሊቲ አለው፣ ተጠያቂነት አለው። ነገ አላህ ፊት ለፊትም እንጠየቃለን። ምናልባት ሲስተሞች ሲዘረጉ ዱንያ ላይም መጠየቅ ይኖራል። ምንድነው የሰራው? ያስተካከልከው? ያጠፋው ምንድነው? ለምንድነው ያጠፋው? እያንዳንዱ ግምገማና ተጠያቂነት ሊኖር ስለሚችል በዚህ መልኩ ነው መያዝ ያለብን። ወደ መልእክት ሲመጣ መጀመሪያ ላስተላልፍ የሚፈልገው መልእክት ምንድነው? እዚህ ጋር ዛሬ የተሰበሰብን ሰዎች ከኋላችን ሰፊ ማህበረሰብ አለ። የዚህ ክፍለ ከተማ አጠቃላይ እስልምና ጉዳዮችን የሚመለከት የምትመሩ እናንተ ናችሁ። ይሄንን ለመምራት ደግሞ ትልቁ የሚያስፈልገን ኃይል ምንድነው? አንድነት በጣም ወሳኝ ነው። አንድ ሆነን ምንችለውን ያክል ተስማምተን ተናበን አብረን መስራት ይሄንን ኃላፊነቱን ለመሸከምና ለመወጣት በጣም የሚጠቅመን ኃይል ነው የሚሆነው። አላህ Subhanahu Wa Ta'ala ቁርአን ውስጥ ምን አለ? ወላ ዋጢዑ الله ورسوله ولا تنازعوا فتفشلوا وتذهب ريحكم واصبروا አለ። ለአላህና ለመልእክተኛው ታዘዙ አለ። ለአላህና ለመልእክተኛ መታዘዝ እስላማዊ ተቋማትን ለመምራት የመጀመሪያው መስፈርት ነው መሆን ያለበት። ወላ ተናዘዑ አለ፣ አትከራከሩ። መነታረክ መጨቃጨቅ አይጠቅምም። አብዛኛውን ሰዓት በጭቅጭቅ በንትርክ ማሳለፍ ለኡማው አይጠቅምም። ፈተፍሸሉ ወተذهب ريحكم አለ። የዛኔ ትፈራላችሁ፣ ኃይላችሁም ይወገዳል፣ ወደ ኋላ ትመለሳላችሁ አለ። ወስብሩ፣ ታገሱ። ያንዳንዱ ስራ ትዕግስት ይፈልጋል። በተለይ ኃላፊነትን መሸከም የተለያዩ ችግሮች፣ የተለያዩ ተግዳራት፣ ቻሌንጆች ያጋጥሙናል። እነዛን ቻሌንጅን ለማለፍ ትዕግስት በጣም ወሳኝ ስለሆነ አንድ ሆነን ተስማምተን ለመሄድ የምንችለውን ያክል ሁላችንም ለዛ መስዋዕትነት መክፈል አለብን። አላህ ቁርአን ውስጥ ምን አለ? ቅድም ዶክተር ምስባ መጀመሪያ መድረኩን ሲከፍቱልን ያ አዩሀ الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون አለ። ወአተሲሙ ቢሐብሊላሂ ጀሚዓ አለ። ሁላችሁም አንድ ሆናችሁ የአላህን ገመድን ያዙ። የአላህን ገመድን ስትይዙ ነው አንድ የምትሆኑ የሚያስማማችሁ። ብዙን ጊዜ ዲቴል ነገር ውስጥ ሲንገባ ላንስማማ እንችላለን። ተፋሲል ውስጥ ገብተን ለምሳሌ ሰፊ የፊቂ መስአላን ዝርዝሩ ምናምን ባሕስ ምናረክ ከሆነ አንስማማም። ነገር ግን ቁርአንና ሐዲስ ላይ ማይስማማ ሰው የለም። ይሄንን ይዘን የተለያየ አመለካከት ቢኖርንም ሰዎች በብሔር አንድ ላይ ሆኑ ይችላሉ። ቋንቋቸው የተለያየ ሊሆን ይችላል። የፖለቲካ አመለካከታቸው ሊለያይ ይችላል። ወይም ደግሞ የመጡበት ባክግራውንድ ራሱ እዚህ ውስጥ ዑለሞች አላችሁ፣ አካዳሚሻኖች አላችሁ፣ ሴቶች አሉ፣ ወንዶች አሉ። ብዙ የሚያለያየን ነገር አለ። ያንን ልዩነት ይዘን ለጋራ ዓላማ ስፔሻሊ እንደ ሀገር የምንፈልገው ነገር አለ፣ ለሀገሪቷ የምናበረክት ነገር። እንደ እስላም ደግሞ ለጋራ ዓላማ ቁመን ዲነል እስላምን የሆነ ስቴፕ ከፍ የማድረግ ግዴታ ስላለብን ለዛ ለጋራ ዓላማ አብረን የመቆም ግዴታ አለብን ነው። ይህንን ባጭሩ ካልኩኝ በኋላ ሁለተኛ ነጥብ ምንድነው? ተቋሙን ወደፊት ለማሻገር ትክክለኛ ስርዓትን ወይም ሲስተምን ዘርግተን ያንን መከተል ይኖርብናል። አዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት ዋና ጸሐፊ ኡስታዝ ሻሃቡዲን ሼህ ኑራ በበኩላቸው መልእክት ያስተላለፉ ሲሆን የተቀበልነው ኃላፊነት የተጠያቂነት እንጂ ስልጣን አይደለም ያሉ ሲሆን ኃላፊነትን ስንወጣም የቀደምቶቹን እሳቤ በመያዝ ያስፈልጋልን ብለዋል። የኃላፊነትን ቦታ ከፍ ብለን የምንታይበት ሳይሆን ዝቅ ብለን ማህበረሰብ የምናገለግልበት እንደሆነም ልንረዳ ይገባልም ሲሉ ገልጸዋል። ወንድማችን ኢብራሂም ሙሉ ሸዋ የሚናገረው ነገር ነበርና መጅሊስን ብትተወውም አይተውህም ይላል። እኔ ከ1987 ጀምሮ ሰፈሬ ላይ ባለው የመጅሊስ ሂደት ውስጥ እሳተፍ ነበርና በፊት የነበረው ጫና ይሄ ጉዳይ መስተካከል አለበት የሚል ሐሳብ አለኝና በዛ ያው አላህ ደግሞ ወደ ክፍለ ከተማ ማምጣቶኝ አቅሜ የቻለውን ሰርቻለሁ። አልሙሂም ደስተኛ የሆንኩት ምንድነው ተገቢ ሰዎች
ተገቢ ቦታ ላይ በመምጣታቸው ደስተኛ ነኝ። አብሬያቸው የሰራኋቸው ወንድሞች እስከዛሬም ተግባብተን የሰራ ነው። አንድም ቀን በልዩነት አልሰራንም። ይሄን ለማለት ፈልጌ ነው። ሹክራን። ሰላም አለይኩም ወራህመቱላሂ ወበረካቱ። በመርሃ ግብሩ ማጠቃለያም ለቀድሞው የክፍለ ከተማ መጅሊስ አመራሮችና ለክፍለ ከተማው መጅሊስ በተለያየ መንገድ አስተዋጽኦ ላደረጉ ግለሰቦችና ተቋማት የምስጋና ሽልማት የተበረከተላቸው ሲሆን መርሃ ግብሩም በዱዓ ተጠናቋል። እንግዲህ እንደሚታወቀው ወንድሞች በጣም ብዙ ነገር ተናግረዋል። ዑለማዎች በጣም ብዙ ነገር ተናግረዋል። ይሄ መሪነት ፖዚሽን አይደለም ወይንም ስልጣን አይደለም የሚለውን ነገር በደንብ ማስመር ያስፈልጋል። ተጠያቂነት እንጂ እንደ ሙስሊም ደግሞ ተጠያቂነታችን ደብል ነው አይደለ? አንደኛው ተጠያቂነታችን አላህ ዘንድ ነገ ስንቆም የምንጠየቅበት ነው አይደል? ነብዩ አለይሂ ሰላቱ ወሰላም ራዕያውን እያታለለ የሞተ ሰው ጀነት አይገባም፣ የጀነትንም ሽታ አያይም። ግልጽ ነው። ስለዚህ ተጠያቂነታችን እጥፍ ነው። ህዝባችንም ይጠይቀናል፣ መዋቅሩም ይጠይቀናል። ከዛ በዘለለ ደግሞ አላህ ተባረከ ወተዓላ ይጠይቀናል። ነገ የውመል ቂያማ ቂፍሁም አቁማቸው ይጠየቃሉ የሚባልበት ቀን ስለሚመጣ ማለት የነብዩ አለይሂ ሰላም ሁለት ሐዲስ በጣም የሚያስፈራ ልንተገብርበት የሚገባ ሐዲስ ላስታውሳችሁ። ነብዩ አለይሂ ሰላም ምን አሉ? መን ወልየ አምረል ሙስሊሚን ፈህተጀበ ዱነ ሓጀቲሂም ወኸለቲሂም ወፈቅሪሂም እሕተጀበ አላሁ ዱነ ሓጀቲሂ ወኸለቲሂ ወፈቅሪሂ አሉ ነብዩ። በጣም አስደንጋጭ በጣም አስፈሪ የሆነ የነብዩ አለይሂ ሰላም ሐዲስ። አላህ ተባረከ ወተዓላ መሪ አድርጎት የሙስሊሞችን ጉዳይ እንዲመራ ፊት ለፊት አውጥቶት ከዛም በኋላ የህዝቦቹን እሮሮ ከመስማት የህዝቦችን ችግር ከመቅረፍ የሰዎችን ሓጃ ከማውጣት ከመፈጸም ራሱን የጋረደ ሰው አላህ የሱንም ሓጃ ችግሮችንም ጉዳይ ላይፈታለት ራሱን ይጋረዳል አሉ ነብዩ አለይሂ ሰላም። እንግዲህ ምን ያክል ደካማ እንደሆን ይታወቃል። አላህ ለአንድ አፍታ ከኛ ቢጋርድ ሽንት መሽናት ማንችል ደካማ ፍጡሮች ነን እኛ። ግልጽ ነው። ስለዚህ ከዚህ አንፃር ኃላፊነታችን በደንብ መታወቅ አለበት። የዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ ወአርዳህ እንደው እኔ በምመራበት ሀገር በምመራበት ግዛት ውስጥ የመንገዶች ያለ መስተካከል አንድ ግመል ወይንም አንድ ፈረስ እንቅፋት ቢመታት አላህ ዘንድ ጠየቃለሁ ብሎ የሚያምን ሰው በዛ አይነት መልኩ ማሰብ ያስፈልጋል። በኔ ክፍለ ከተማ ውስጥ ተርቦ ለሚያደርሰው ሁሉ አማም አላህ ጠየቃለሁ ብሎ ማመን ያስፈልጋል። መሪነት ሁል ጊዜ ማህበራዊም ኢኮኖሚያዊ ችግሮች ሁሉ ሙስሊሞችን በነኩ ቁጥር ህዝቦችን በነኩ ቁጥር አላህ ዘንድ እንጠየቃለን የሚለውን ነገር አስምሮ ማስቀመጥ ያስፈልጋል። ስለዚህ መሪ ሁል ጊዜ የህዝቡ ችግር የህዝቡ ሮሮ እንቅልፍ የሚነሳው መሆን መቻል አለበት። እንቅልፍ የሚነሳው መሆን መቻል አለበት። የተረፉ አይደለም፣ ራሳችንን ከፍ አድርገን የምናሳይበት ቦታ አይደለም። የበለጠውኑ ዝቅ ብለን ሰዎችን የምናገለግልበት አገልጋይ የምንሆንበት እንጂ። ይሄን በደንብ ማመን ያስፈልጋል። ስለነበራችሁ ስለተከታተላችሁን ምስጋናችንን እያቀረብን ለዛሬ እዚህ ላይ ያበቃን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። አዑዙ ቢላሂ ሚነሽ ሸይጣኒር ረጂም ኢነለዚነ አመኑ ወዐሚሉስ ሷሊሓቲ ኢና ላ ኑዲዑ አጅረ መን አሕሰነ ዐመላ أولئك لهم جنات عدن تجري من تحتها الأنهار لهم
جنات عدن تجري من تحتها الأنهار يحلون فيها من أساور من ذهب ويلبسون ثيابا خضرا من سندس واستبرق متكئين فيها على الأرائك نعم الثواب وحسنت مرتفقا واضرب لهم مثلا الرجلين جعلنا لأحدهما جنتين من أعناب وحففناهما بنخل وجعلنا بينهما زرعا كلتا الجنتين آتت أكلها ولم تظلم منه شيئا وفجرنا خلالهما نهرا وكان له ثمر فقال لصاحبه وهو يحاوره أنا أكثر منك مالا وأعز نفرا ودخل جنته وهو ظالم لنفسه قال ما أظن أن تبيد هذه أبدا وما أظن الساعة قائمة ولئن رددت إلى ربي لأجدن خيرا منها منقلبا قال له صاحبه وهو يحاوره أكفرت بالذي خلقك من تراب ثم من نطفة ثم سواك رجلا لكن هو الله ربي ولا أشرك بربي أحدا ولولا إذ دخلت جنتك قلت ما شاء الله لا قوة إلا بالله إن ترني أنا أقل منك مالا وولدا فعسى ربي أن يؤتيني خيرا من جنتك ويرسل عليها حسبانا من السماء فتصبح صعيدا زلقا أو يصبح ماؤها غورا فلن تستطيع له طلبا وأحيط بثمره فأصبح يقلب كفيه على ما أنفق فيها وهي خاوية على عروشها ويقول يا ليتني لم أشرك بربي أحدا ولم تكن له فئة ينصرونه من دون الله وما كان منتصرا هنالك الولاية لله الحق هو خير ثوابا وخير عقبا واضرب لهم مثل الحياة الدنيا كماء أنزلناه من السماء فاختلط به نبات الأرض فأصبح هشيما تذروه الرياح وكان الله على كل شيء مقتدرا.
ሃሩን ሚዲያ የኡማው ጆሮና አይን የሆነውን ሃሩን ሚዲያ ጎን በመቆም አጋርነታችንን እናሳይ። በሀገር ውስጥና በባህር ማዶ አሜሪካ በደራጀ ቦርድ የሚመራው ሃሩን ሚዲያ ለዘመናት ያለብንን የሚዲያ ክፍተት በመሙላትና አገልግሎት አድማሱን በማስፋት ተደራሽነቱን ከጊዜ ወደ ጊዜ እያሳደገ የሚገኝ ማንኛውንም አሳዛኝም ሆነ በጎ ዜናዎችን በመዘገብ በተለያዩ ክፍለ ዓለም ለምንገኝ ኢትዮጵያውያን ሙስሊሞች ሀገር ቤት ካለው ነባራዊ ሁኔታ ጋር የዕለት ተዕለት እንቅስቃሴዎችን እንድናውቅ አዌርነስ የሚፈጥር አለኝታችን ነው ብንል ማጋነን አይሆንም። ስለሆነም ይህንን ሚዲያ የመደገፍና የበለጠ እንዲሰራ ለማድረግ በማንኛውም መልኩ ከጎኑ የመቆም ኃላፊነቱ የሁላችንም ነው። በዚህም መሰረት ታላቅ የገቢ ማሰባሰቢያ ፈንድራይዚንግ መድረክ ተዘጋጅቷል። ካላንደሮን ማርክ በማድረግ የዚህ ውብና አስደሳች ምሽት ታዳሚ እንዲሆኑ ግብዣችን ነው። በዕለቱም የተለያዩ ጣፋጭ ምግቦችን እያጣጣሙ በቤተሰባዊ መሰናዶች፣ በሚዲያ ትዕይንቶችና በተጋባዥ እንግዶች ታጅቦ በአጠቃላይ ማኅበራዊ ትስስርን በሚፈጥሩ መሰናዶች ዕለቱን አብረውን እንዲያሳልፉ ቅድመ ዝግጅቱ ተጠናቋል። ልጆቼን ይዤ በመጣ ይመች ይሆን ብለው በፍጹም እንዳያስቡ ቤቢሲትና መጫወቻ ተዘጋጅቷል። ሲቦርቁ ያመሻሉ። መች ነው ቀኑ ካሉ ኖቨምበር 15 ሰዓቱ ከ3 ፒኤም ጀምሮ ቦታ ኮሌጅ ፓርክ ኮሚኒቲ ሴንተር፣ አድራሻው 5051 ፖርስ አቬኒው ኮሌጅ ፓርክ ሜሪላንድ 20740 መሆኑን እናሳውቃለን። ልብ ይበሉ፣ ከወዲሁ የመግቢያ ቲኬቶችን ኦንላይን ከተለያዩ ኮሚኒቲ አስተባባሪዎችና የሃሩን ሚዲያ ሰፖርት ግሩፖች በመግዛት ቦታውን ሴኪዩር ማድረጉን እንዳይዘነጉ አክብሮታዊ መልእክታችን ነው። የሃሩን ሚዲያ ቦርድና ኢቨንት አስተባባሪዎች ሃሩን ሚዲያ ቀዳሚ የመረጃ